ሰላም የዩቲዩብ ቤተሰቦች እንዴት ናችሁ ማለት ነው። ዛሬ በሌላ ቪዲዮ ተገናኝተናል። እንኳን ወደ ቻፒ ቤት በሰላም መጣችሁ። የቻፒ ቤት እንደምታውቁት ስለ ስራ የሚያወራ ፔጅ ነው ማለት ነው፣ የዩቲዩብ ቻናል ነው ማለት ነው። ቢዝነስ ስለ ብድርና ቁጠባ ተቋም ምናምን ስለ ራይድ ስራ ምናምን እናወራለን እንወያይበታለን ማለት ነው። ዛሬ የምናወራው ስለመሰላችሁ ዛሬ ደግሞ አናዘር ቢዝነስ ማለት ነው። የቢሮ ሰራተኛ ሆናችሁ የምትሰሩት ሌላ ቢዝነስ ይዤላችሁ መጥቻለሁ። ስለዚህ ቢዝነስ በደንብ ነገራችኋለሁ። እኔ ጋር አብዛኛው ጊዜ የምነግራችሁ ቢዝነስ አይነቶች ማለት ነው ከኤክስፒሪየንስ አንፃር ስለሆኑ በደንብ እንትን ብትሉኝ ደስ ይለኛል። ምክንያቱም እንዳልኳችሁ ኤክስፒሪየንስ ሼር የሆነ ነው ማለት ያው ገና ከዜሮ ለሚነሳ ሰው እንትን ያረኩ ያለሁትና ኦልሬዲ ስላየሁት ይጠቅማችኋል ብዬ ተስፋ አደርጋለሁ ለመናገር። እንግባበት። ይቅርታ እንግዲህ ሄደው ነው ወደ ቢሮ እየሄድኩ ነው የማወራችሁ እና ያው በጣም በትንሹ ነው አክቹአሊ በጣም ትንሽ ብር ስላችሁ አይ ቲንክ እኔ በጀመርኩበት ሰዓት ምን ያህል ብር መሰላችሁ? ቷል የሚሄድ ፐብሊክ አንዴ ቆይ እስኪ ኮንትራክት ካገኘ የተከበሩ ገና ሁለት ቀን ከተቀበልኩ መኪና ማራም በገቢ ነበር ልጁ መኪና ገዛ የሰጠው ልጅ ምን ችግር አለው ከገዛ? እንዴት ነህ? ሰላም ነው ሁሉማ ስራ እንዴት? ቢሮ ወደ እንትን አስገቡኝ በእና ቦሌ ጃፓን ቦሌ ጃፓን እንትና ጋር ማን ነው ሰውየው ነው የኛ ሰፈሩ ማን ነበረ? ሰውየው ሞተረኛው ሰውየው ሳይንስ ተብሮ ረጅሙ ደረሰም አለ እሱማ አሉ ነው ግን ጃፓን መብራቱ ጋር በቃ አይ ሞተረኞች አሉበት ገና 22 ሞተረኞች እነሱ ጋር 22 ሞተረኞች ጋር እንዴት ነህ ሁሉማን? ምንም ንጹህ ተመስገን እኮ ነው። ምንም አላስነካብኝም ማርያምን አመስግኜ ልጁም ልጁም ጥሩ ልጅ ነው እና የደረሰኝ ስራ ትክክል እንትን ሲል ትክክል ነው። እሱማ የትም እውነት ነው። ቦዴም ግድ ነው። ኧረ ምንም እንደዛ ቢሆን ነው። ኧረ ተገላገለኝ ብናት እና እመጣለሁ በቃ እና ጋይስ ልቀጥልላችሁ። ይቅርታ በጣም እንደተፈጠረው ማለት ላይ ክፍተት ትላላችሁ። ከታርጌ መውጣት እችላለሁ ግን ያው ይቅርታ ላይ መቀጠልም ይችላል እና ለማለት ሰብስክራይብ እያደረጋችሁ ዛሬ ኤቭሪ ዲቴል ለማወራችሁ ቢዝነስ ማለት ነው። ያቺ አንድ ከስራ ጎን ለጎን የምትሄድ አንድ ቢዝነስ አለች ማለት ነው። ግን ዋናው ነገር ታውቃላችሁ ሎኬሽን ነው። ቢዝነሱ እኔ እንዳየሁት እኔ አተርፎኛል፣ አዋጥቶኛል ለኔ በሰዓቱ ማለት ነው። ግን ዋናው ነገር ምንድነው ሎኬሽን፣ ቦታ ይወስነዋል። አሪፍ ቦታ ካገኛችሁ ደግሞ በቃ ተውት አለቀ። አሁን ላይ በጣም እንዴ ልበላችሁ በጣም አሪፍ ነው። ወደ ስራው ስንመጣ በስንት ወደ የተጀመረ ስራ ነው? በእኔ ሰዓት በ100 ሺህ ብር የተጀመረ ስራ በ100 ሺህ ብር ብቻ በ100 ሺህ ብር ምን አደረኩ እንትን ምንድነው 3000 ብር ነው አይ ቲንክ 3000 ብር ቀጠርኩኝ ሰራተኛ 5500 ብር ቤት ተከራየው። የታትሉኝ ቀበሌ ፊት ለፊት ወይም ወረዳ ማለት ነው ወረዳ ፊት ለፊት እኔ ከፈኩበት ጊዜ እንደው መቼ መሰላችሁ የሳስባር ትዝለኛል የአከራይ ተከራይ የጀመረ ጊዜ ላይ ከሁለት ወር በፊት ማለት ነው አከራይ ተከራይ ብሎ የጀመረው ጊዜ ነው የጀመርኩት እኔ የዛኔ ሲጀመር አከራይ ተከራይ እንዳልኳችሁ ቀበሌ አጠገብ ነበር የከፈኩት። ቀበሌ አጠገብ ስከፍት ምንድነው በቃ አድቫንቴጅ ነበረው ብቻ ላይ እንዳልኳችሁ አንደኛ ኮፒ ይዘው ነው የሚመጡላችሁ፣ ፕሪንት ከተፈለገ ይመጣሉ፣ ኤዲት ሚደረግ ካለ ይመጣሉ። ያቺ ስቴሽነሪ ቤት እንዴት አድርጌ እንዳሟላው ልንገራችሁ። መጀመሪያ በምን ጀመርኩኝ? ኦሬዲ ቤት የራሴ ላፕቶፕ ነበርኝ የምጠቀምበት ላፕቶፕ ነው ግን በቃ ዛትማችሁ ዘበል አይደለም። አይረናይ ሰዎች ምን ሆነ መንገድ ሆነ አለ ብለህ እና ሁለት ላይ ነው ሁለት መስመር አንድ ላይ ይዛችሁ ምን ያደርጋል? እና ለማንኛውም እንዳልኳችሁ የጀመርኩት በዛ ነው። በጣም በትንሹ ነበር የጀመርኩት እኔ በሰዓቱ። ከዛ በኋላ ቢዝነስ ተጀመረና ምን ያጋጠመናል እንዳልኳችሁ አከራይ ተከራይ አልጀመረም። ከዛ ተጀመረ ስራው አከራይ ተከራይ ጀመርኩ ማለት ነው።
አክቹአሊ እሱ ነው እንደማ አይ ቲንክ ቢዝነስን የራሱ ቡም ያደረገው ባንድ ያስነሳው እሱ መሰለኝ። እና ሎኬሽን የማሪፍ ነበር የመረጥኩት ሎኬሽን። ከዛ ግን 100 ሺህ ብር አይሞላም የጀመርኩት። ምክንያቱም የገዛሁት ማሽን አይ ቲንክ 85 ሺህ ብር የገዛሁት ማሽን አሁን 100 ምናምን ሺህ ብር የሚሸጠው ራሱ። ከዛ በኋላ ላፕቶፕ የራሴ ያለኝ አልኳችሁ። ኦልሬዲ ያ ማሽን ኮፒ ያደርጋል፣ ፕሪንት ያደርጋል፣ አብዛኛው ስራው ማሽኑ ይሰራል። ሶ ምን ተጀመረ? ስራውን ጀመርኩት እንዳልኳችሁ። ሶ ስራውን ስጀምር ብር ማየት ጀመርኩኝ አይደለ? አንደኛ በትንሽ ብር የተከራየሁት በጣም በትንሽ ብር ታስማሽ ብዙ ብር አልነበረም፣ ውድ አልነበረም። ሶ የሰራተኛ ነኝ እንትን አይከብደኝም። ኢቭን ኢፍ ስራዬ እንኳን ፌል ባደርግ ብዬ ያሰብኩት ነኝ። ግን በሰዓቱ በቃ የወረቀት እየገዛው ሳየው አሪፍ መጣ ቢዝነሱ ላይ። እኔ መኖር አይጠበቅብኝም። አንድ ልጅ ኮፒ ታደርጋለች፣ ሂሳብ ትቀበላለች፣ ፕሪንት ታደርጋለች፣ ሂሳብ ትቀበላለች። ሶ በቃ አሪፍ የስቴሽነሪ ቤት ስራ አሪፍ ነው ለማንኛውም። ከዛ እንዳልኳችሁ ደግሞ ሎኬሽኑ ወሳኝ ነው። ሎኬሽን መከፍተው ቦታ የኔ በቃ እንዳልኳችሁ ቀበሌ አካባቢ ወይ ወረዳ ወይ ደግሞ ፍርድ ቤት አካባቢ ምናምን ቢሆን እናንተ አታስፈልጉም። ከቻላችሁ ካሜራችሁን ትገጥማላችሁ። ሌላ ይሄ እንዳልኳችሁ እኔ ብዙ ጊዜ ታርጌት የማደርገው የሰራተኞችን አይደለ ይሄ ቢሮ የምትሰሩ ሰዎችን። ሶ ለእናንተ ደግሞ ምንድነው መፍትሄው? ካሜራ ታስገጥማላችሁ። ካሜራ አስገጥማችሁ በጣም ካላችሁበት ቦታ ሆናችሁ ከቢሮ አንድ አፍታ ቼክ እያደረጋችሁ ቤቱ ዛሬ ስራ ነበረ ወይስ አልነበረውም፣ እንዴት ነበረ ዛሬ የሚለው ነገር አይታችሁ ከዛ በቃ እንግዲህ ያው ቁጭ ብላችሁ ብራችሁ መቀበል ነው። ይሄን ይመስላል የእንትን ቤት። ከዛ አሁን ላይ ግን አይ ቲንክ ስንት እስከ 150 ሺህ 200 ሺህ ይደርሳል አይ ቲንክ አሁን ራሱ ኦልሞስት ቤት ውስጥ ያለው እቃ። ምክንያቱም በሰዓቱ ምን አደረኩ መሰላችሁ? እኔ ቶሎ ማሳደግ ወዳለሁ እና ብር ማገኘው ምን ማድረግ ጀመርኩ? ወደ ኪሴ ማስገባት ሳይሆን እንደውም የመጀመሪያ የሰራሁትን አይ ቲንክ በወር ነው ሳይ ወር ሳልሰራ እንትን ገዛሁኝ። ከለር ፕሪንተር ገዛሁ። ከለር ኢፕሶ ነው ኤል32 ነው ዋይፋይ የሚቀበለው በጣም አሪፍ ነው የገዛሁት። እኔ ስገዛው 23 ሺህ ብር ነበረ። እኔ በዚህ ከኛ ሀገር ከቆጮ ጋር በጣም ነው እንትምለው እና እሱን ገዛሁኝ። ከዛ ወዲያውኑ ሰዎች ከስተመር ምን ይፈልጋል የሚለውን ማታ ልጅቷን እንትን ሪፖርት ጠይቃታለሁና ምን ጠይቀችኝ? አሁን የትምህርት ቤት ሰዓት ነው፣ ደብተር ያስፈልገናል እና ደግሞ ከሰራሾች ጋር ባይዘው እንትን ነው ያለባችሁ፣ እንደዚህ እጅና ጓንት መሆን አለባችሁ። በቃ የሚጎለው ነገር ስለሆነ የሚያውቁት በደንብ ከነሱ ጋር ማውራት አለባችሁ። ሱቃችሁ የሚያተርፈው ከነሱ ጋር በደንብ ስትጋቡ ነው። ሶ ጠየቅኳት። ምን አለች? ሌላ ላሚኔሽን ጠይቃለች። ላሚኔሽን አስገባሁኝ። እሺ እንትን ላሚኔት ማድረጊያውን አስገባሁኝ። ከዛ ሌላ ብቻ በቃ የሚጠይቁትን ዲማንዳቸውን ለማሟላት እየሰራው ተጠቅላችኋለሁ። ኦልሞስት አይ ቲንክ አንድ አመት ውስጥ ተክሉ እንትን ብያለሁ። አንድ አመት ነው ተመሰርችበታለሁ። እና የኮፒ ቤት ስራ አሪፍ ነው። ባለፈው እንዳወራችሁ ላይ ከዚህ ሌላ የቢዝነስ አይዲያ ነግሬያችኋለሁ። የቢሮ ሰራተኛ ሆናችሁ የምትሰሩት ቢዝነስ ማለት ነው። ይሄኛው ደግሞ በትንሽ ብር አሪፍ ሎኬሽን ካገኛችሁ በጣም በትንሽ ብር ጀምራችሁ ለራሳችሁ የሚጠቅም ነገር ባይዘው ብዙ ጊዜ የቢሮ ሰራተኛ ሊለውጣችሁ የሚችል ብር እናገኛለን ያልኩኝ ሰው ነው የምነግራችሁ። ቢያንስ ወር እንዳትጠብቁ ያደርጋችኋል። ቤተሰብ ካለባችሁ ለልጃችሁ ለምናችሁ የቀን ገቢ ማግኘት ጥሩ ነው። ሲጀመር እሱን ከፍታችሁ ራሱ ወይ ለሚስታችሁ ወይ ደግሞ ለልጆቹ ብትሰጡ ያንን ብር የቀን ገቢውን እቁብ ብትገቡበት በጣም ሴፍ ነው እንጂ እኔ ደሞዝ ሳይበቃ ቀርቶ አይደለም። ደሞዝ የሚበቃ ሰዎች አሉ፣ የማይበቃም ሰው ማለት ግን አንዳንዴ ደግሞ ቢዝነስ ከትንሹ ነው የሚጀምረው። ስለዚህ ቢዝነስ በጣም የሆነ እንዴት ነው አብሶ ደግሞ ደሞዛችሁ የሆነ አሪፍ ብዙም ያልተገናኘ ደሞዝ ከሆነ ይሄ በጣም ሰፖርት ያደርጋችኋል። በቃ ላይክ ማሰብ ላይ ጠበቅባችሁም በቃ የዚህን ብር ወይ ለባለቤታችሁ ወይ ለልጆቻችሁ ወይ ደግሞ ለሆነ ነገር ወይ ደግሞ ለቁብ ወይ ደግሞ ቤት ተከራይታችሁ ከሆነ የምትኖሩት ለቤት ኪራይ ብላችሁ በአእምሯችሁ ዝጉትና ያቺን ነገር ያንን ከፈር ያደርግላችኋል። በቃ አለ ቢያንስ አንድ ነገር አቀልላችሁ ከራሳችሁ ላይ ማለት ነው። ሶ ቀጣይ ላይ የምታስባላችሁ ወይ ብር መቆጠብ ካሳችሁ ብራችሁን ትቆጠባላችሁ። አይ ብሬን ተጠቀምበታለሁ የሆነ መግዛት ያሰባችሁ ነገር ካለው ትገዙበታላችሁ። እኔ እንደውም እቁብ ነበረኝ። ኧረ እኔ እቁብ በጣም ብዙ እቁብ ነበረኝ። በስመ አብ። ስለ እቁብ ደግሞ ቀጣይ በደንብ እናወራለን። በቀጣይ ኬዝ ላይ እንዴት አድርጌ ነው የራሱ እቁብ ስጠቀም እንደነበር በደንብ አስረዳችኋለሁ። ግን ይሄኛው ቤት እንዳልኳችሁ ነው የኮፒ ቤት የስቴሽነሪ ቤት እቃ ማለት ነው። ወይ ደግሞ ስቴሽነሪ ቤት እቃ ነው የሚባለው። ኮፒ ፕሪንት ማለት በጣም አሪፍ አዋጭ ስራ ነው። ግን ሎኬሽናቸው ወስኗል። ሰፈር ውስጥ ቤት ውስጥ ገብታችሁ እንዳከፍቱ ግን እንቅስቃሴ ያለበት ቦታ፣ ወረቀት የሚጠቀሙ ቦታ፣ አብሶ ደግሞ ፍርድ ቤት ጠበቃ ያለበት ቦታ አካባቢ በጣም ሴፍ ነው። ከዛ ውጭ ቀበሌ ወረዳ ጋር እንኳን አሁን ኦልሬዲ ብዙ ነገር ኤሌክትሮኒክስ እየሆነ ትንሽ እሱ ያስቸግራል። እዛ ላይ ዲፔንድ መሆን አትችሉም። እና ደግሞ ትምህርት ቤት ዋናውን ረስቶ ስኮምስ ትምህርት ቤት አጠገማ ተውት በቃ ይሄን አንዳውት ዝም ብላችሁ ነው ፕሪንት የምታደርጉት አንዳውት የተባለ ነገር ዋው። ስለዚህ ጋይስ ይሄን ይመስላል የዛሬው ቪዲዮ ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ኮሜንት ላይ ደግሞ ጥያቄ ካላችሁ ቀጣይ ምን አይነት ቢዝነስ ሪቪው እንዳደረግላችሁ ከፈለጋችሁ ወይ ደግሞ እንደዚህ ልሰሩበት አስባችሁ ግራ የገባችሁ ካለ እኔ አጣራላችሁ እችላለሁ። እንደዚህ ካለው ከገበያው ነገር አንፃር ከማርኬት ፕራይስ አንፃር እንዴት ነው ይሆናል አይሆንም የሚለውን እንግዲህ አብረን ተነጋግረን እንግዲህ ወደ ስራ እንገባለን ማለት ነው። ይመቻችሁ።